የጌታ ጸጋና ሰላም ይብዛላችሁ በጌታ የተወደዳችሁ ዛሬም ደግሞ በጥቂቱ ስለ ሕግና ስለ ጸጋ ህብረት እናደርጋለን። በእግዚአብሔር ጸጋ አማካኝነት ስለ ሕግና ስለ ጸጋ ደጋግመን ስናነሳ አንድ ማሰብ ያለብን ነገር አለ። ያው ምንድነው? ሕግ እኛ ለእግዚአብሔር የምናደርገውን ነገር የምንቆጥርበት ነው። እኛ ለእግዚአብሔር የምንሰራው መልካም ነው ብለን የምንሰራቸውን ስራዎች የሚያስቆጥረን ሲሆን ጸጋ ደግሞ እግዚአብሔር ለኛ የሰራልንን ስራ የሚያበስርልን የምስራች ማለት ነው። እግዚአብሔር ለኛ የሰራልንን የዘላለሙን ቤዛነቱን የዘላለሙን ጽድቁን የዘላለሙን ስጦታውን የሚያብራራልን መንገድ ማለት ነው። እኛ ለእግዚአብሔር በመናደርገው ነገር በእግዚአብሔር ፊት ተቀባይነት ወይስ ጽድቅ ማግኘት እንችላለን ወይ ብለን ስናነሳ እግዚአብሔር የኛን ማንነት የመሰከረበትን ነገር መረዳት ያስፈልገናል ማለት ነው። እግዚአብሔር የኛን ማንነት የኛን ልብ ጥሩ ነው መልካም ነው ብሎ መስክሮ ከሆነ እኛ በእግዚአብሔር ፊት ጥሩ ስራዎችን በመስራት ተቀባይነት ወይም ጽድቅ ማግኘት እንችላለን። ነገር ግን እግዚአብሔር የኛን ማንነት ደግሞ ክፉ ነው ብሎ መስክሮ ከሆነ ደግሞ እኛ ምንም ብንሰራ በእግዚአብሔር ፊት ተቀባይነትን ማግኘት አንችልም ማለት ነው። እግዚአብሔር የኛን ልብ የመሰከረበት የተወሰኑ ቦታዎችን ስናነሳ የመጀመሪያው ትንቢተ ኤርምያስ ምዕራፍ 17 ከቁጥር 9 ላይ እንደዚህ ይላል፣ የሰው ልብ ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው ማንስ ያውቀዋል ይላል። የሰው ልብ ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው ማንስ ያውቀዋል። እግዚአብሔር የኛን ልብ ሲያብራራው ምንድነው ያለው? በጣም ልቀት ባለው ቃል ነው ክፋታችንን ያብራራልን። በጣም ልቀት ባለው ቃል እጅግም ክፉ ነው ያለው። ታዲያ በክፉ ልብ እኛ የቱንም ያህል መልካም ነው የምንለውን ስራ ብንሰራ በእግዚአብሔር ፊት ጽድቅ ማግኘት አንችልም ማለት ነው። ለምን? ከክፉ ነገር መልካም ነገር ሊወጣ አይችልም ማለት ነው። ከመልካም ነገር ደግሞ ክፉ ነገር ሊወጣ አይችልም። በተፈጥሮ ግን ስንመለከት ከአቮካዶ ማንጎ ሊለቀም አይችልም ማለት ነው። ከማንጎ ደግሞ ሙዝ ሊገኝ አይችልም። ለምን? ማንጎ የሚያፈራው ማንጎውን ነው፣ አቮካዶ የሚታፈራው አቮካዶውን ነው። እንደዛው የኛ ልብ ደግሞ የእግዚአብሔር ቃል ሲያብራራው ምንድነው ያለው? ከሁሉ ይልቅ ተንኮለኛ ነው ያለው፣ እጅግም ክፉ ነው ያለው። ታዲያ ከክፉ ነገር ጽድቅን ማፍራት እንችላለን ወይ? ከክፉ ልባችን ጽድቅ ሊወጣ ይችላል ወይ? ፈጽሞ ሊወጣ አይችልም ማለት ነው። ዘፍጥረት ምዕራፍ 6 ከቁጥር 5 ላይ ራሱ እግዚአብሔር ቃል ሲናገር እንደዚህ ይላል፣ እግዚአብሔርም የሰው ክፋት በምድር ላይ እንደበዛ የልቡ ሐሳብ ምኞትም ሁሉ ጊዜ ፈጽሞ ክፉ እንደሆነ አየ ይላል። የሰው ክፋት በምድር ላይ እንደበዛ የልቡ ሐሳብ ምኞትም ሁሉ ጊዜ ፈጽሞ ክፉ እንደሆነ አየ። ሁሉ ጊዜ አለ። አሁን አስቡ፣ ሁሉ ጊዜ ስል በተወሰነ ሰዓት ብቻ ክፉ ሆኖ ሌላውን ጊዜ ደግሞ መልካም ቢሆን ችግር አልነበረው። ነገር ግን እግዚአብሔር ሲናገር የሰው ክፋት በምድር ላይ እንደበዛ የልቡ ሐሳብ ምኞትም ሁሉ ጊዜ ፈጽሞ ክፉ እንደሆነ አየ። ታዲያ እኛ ልብ ያለማቋረጥ ክፋትን ነው የሚያመነጨው ማለት ነው። እኛ በዚህ ማንነታችን በእግዚአብሔር ፊት የቱንም ያህል በሰው ፊት ጥሩ የሚያስሉ ነገሮችን ብንሰራ ራሱ ጽድቃችንም እንደ መርገም ጨርቅ ነው ይላል። የኛ ጽድቅ በእግዚአብሔር ፊት ሲገለጥ ምንድነው? እንደ መርገም ጨርቅ ነው ማለት ነው። የመርገም ጨርቅ ማለት የሚሸት ነገር ነው፣ የሚያስጠላ ነገር ማለት ነው። ታዲያ በሰው ፊት ብዙ ጽድቅ የሚመስሉ ነገሮች ሊኖሩ ይችላሉ። በሰው ፊት በጣም የተጨበጨበላቸው በጽድቅ ስራ ተብሎ የተጨበጨበላቸው ሰዎች ሊኖሩ ይችላሉ። ያ በሰው ፊት መልካም የሚመስሉ ስራዎች በእግዚአብሔር ፊት እንደዛ የሚያስጨበጭቡ ናቸው ወይ ብለን ማሰብ ያስፈልገናል። ፈጽሞ ሊያስጨበጭቡ አይችሉም። የሰው ስራ በእግዚአብሔር ፊት ሲገለጥ በሰው ፊት ጽድቅ የሚመስል በሰው ፊት የሚያስጨበጭብ በሰው ፊት የበጎ ሰው የሚያስብል ነገር ግን በእግዚአብሔር ፊት ደግሞ ሲገለጥ የሰው ጽድቅ እንደ መርገም ጨርቅ ነው ይላል። እግዚአብሔር የሰውን ጽድቅ እንደ መርገም ጨርቅ የቆጠረበት አንድ ነገር አለ። ለምን? በእኛ ልብ ውስጥ ክፋት ስላለ፣ በእኛ ልብ ውስጥ ኃጢአት ስላለ እግዚአብሔር ከኃጢአት ጋር ደግሞ ለዘላለም ስለማይስማማ ፈጽሞ የሰውን ስራ መቀበል አልፈለገም። ለምንድን ነው እግዚአብሔር ያልፈለገው? የራሱን ጽድቅ ነው እግዚአብሔር ለሰው ልጆች መስጠት የሚፈልገው። በሕግ ስራ የሚገኘውን ጽድቅ አይደለም። ሰው በራሱ ስራ ጥሮ ግሮ የሚያመጣውን ጽድቅ አይደለም እግዚአብሔር የሚቀበለው። እግዚአብሔር የሚቀበለው ጽድቅ የማንን ጽድቅ ነው? የራሱን ጽድቅ ብቻ ነው። እግዚአብሔር የራሱን ጽድቅ ደግሞ የገለጠበት ቦታ አለ። ገላትያ ምዕራፍ 2 ከቁጥር 16 ላይ ማንም በሕግ ስራ ስለማይጸድቅ እኛ ራሳችን በሕግ ስራ ሳይሆን በክርስቶስ ስራ እንጸድቅ ዘንድ በኢየሱስ ክርስቶስ አምነናል ይላል። ማንም በራሱ ስራ ስለማይጸድቅ በእግዚአብሔር ፊት ስለማይጸድቅ እኛ ራሳችን ይላል ሐዋርያ ጳውሎስ፣ እኛ ራሳችን በሕግ ስራ ሳይሆን በክርስቶስ እንጸድቅ ዘንድ በኢየሱስ ክርስቶስ አምነናል ይላል። ጳውሎስን
ከስራ አንፃር ብናብራራው በጣም ጥሩ ስራ ያለው ሰው ነው። ምክንያቱም የአዲስ ኪዳን መጽሐፍቶችን 14 መጽሐፍ የጻፈ ሰው ነው፣ ከስራ ከተቆጠረ ማለት ነው። ለክርስቶስ ብሎ ብዙ የተገረፈ ሰው ነው። ከሞት አፋፍ የዳነ ሰው ነው። መጨረሻ ላይም ሲሞት በወንጌል ላይ ነው የሞተው። ነገር ግን ይህ ስራ ራሱ በእግዚአብሔር ፊት ጽድቅን ሊሰጠኝ ስለማይችል እኔ ራሴ በክርስቶስ ስራ ይጸድቅ ዘንድ በኢየሱስ ክርስቶስ አምኛለሁ ነው የምለው። ለምን? ይህ ስራ ሲገለጥ፣ በእግዚአብሔር ፊት ሲገለጥ የሰው ጽድቅ ሁሉ የመርገም ጨርቅ ነው። ሰው ከዳና በኋላ መልካም ስራ ሊሰራ ይችላል። ከዳና በኋላ ጥሩ ስራዎችን መስራት ይችላል። የኢየሱስ ክርስቶስን ጽድቅ ከተቀበለ በኋላ መልካም ስራ ሊሰራ ይችላል። ነገር ግን ከመዳኑ በፊት ከመጽደቁ በፊት የሚሰራቸው ስራዎች ሁሉ እንደ መርገም ጨርቅ ናቸው። ጽድቅን ሊሰጠው አይችልም ማለት ነው። ነገር ግን ጽድቅን ሊሰጠው የሚችለው አንድ መንገድ ብቻ ነው። እሱም የማጽድቅ ነው። የኢየሱስ ክርስቶስን ጽድቅ መቀበልና ማመን ብቻ ነው። በክርስቶስ ቤዛነት ብቻ ነው የዘላለም ጽድቅ ያለው። ከዛ ውጪ ጽድቅ ሊገኝ አይችልም ማለት ነው።